የሌሊት አጥቢያ ኮከቦች ዓይናቸው እየፈዘዘ እየደበዘዘ ሲመጣ ከወደ ምስራቅ ሰማይ ላይ የማለዳዋ ፀሐይ በግርማ ሞገሷ ተጎዝራ መታየት ጀመረች። ብዙ ሳትቆይ የብርሃን ነጸብራቋ በአጽናፈ ዓለም ሁሉ መሰራጨት ሲጀምር በጭጋግ ደመና ተጋርዶ ያደረው የጣና ሐይቅ ደረቱን ገልብጦ የማለዳዋን ፀሐይ ይኮመኮም ጀመር። አዛውንቷ በንፉቅቅ ተጓዥ እንቁ አዝላ ከተማም ካደረችበት የጸጥታ ጸዳል እየተገላገለች ነዋሪዎቿ ደጃቸውን መከፋፈት ሲጀምሩ እታለሜ የማለዳ ቁርሷን አዘጋጅታ ከጭቃ በተሰራች ፎቅ ቤታቸው ታዛ ተቀምጣ የማለዳ ፀሐይና የጣና ሐይቅን ጥብቅ ቁርኝት ጥቂት ስታጤን አይወይ ቤተ ክርስቲያን የቸር አውለን ጸሎትን አምበል ብሎት ከቻለ። አይወይና ታለሜ ቁርሳቸውን በፍቅር እየተጎራረሱ በልተው የተለመደ የባህል ልብሳቸውን ለባብሰው ተጎናጽፈው ተገማሽረው ወጡና ሀገሬ ብለው ወደ ሰየሟት የመሬት ላይ ባጃጅ የሰማይ ላይ ደግሞ ሄሊኮፕተር ወደ ሆነች መጓጓዣቸው ሲያመሩ ውዴ ግን እኮ የት እንደምንሄድ አልነገርከኝም። አይነገረኝም እንዴ ዛሬ መዳረሻችን? አለች ታለሜ የአይወይን ድርብ ኩታ ከወደ ኋላ ጎተት ለማድረግ እየሞከረች። የዛሬ መዳረሻችንን እኔም ራሱ በደንብ አልወሰንኩም የኔ ውድ፣ ግን ወደ ደቡብ ምዕራብ አቅጣጫ ወደ አዲስ አበባ እንሄዳለን ብዬ አሰብኩኝ። አዲስ አበባ ከተማ በተለይም የፍቅር ሜዳ ሽሮ ሜዳ የሚባለው አካባቢ እንጦጦ ማርያም አጠገብ አንድ ማየት የምፈልገው ማስጎብኘት የምፈልገው ብርቱ ስፍራ አለ። ወደሱ እንሄዳለን አላትና ሀገሬ መንኮራኩራቸውን አስነስተው እንቁ አዝላ ቁንዝላን በቸር ቆይን በማለት ወደ ደቡብ አቅጣጫ በሰሜን ላይ ተምዘገዘጉ። የአቤ ጉበኛዋን የትብት ምድር ኮረንች አቦን አድርገው ዳንግላ፣ አዲስ ቅዳም፣ ቡሬ ዳሞት የምርት ማማዋ ወንበርማ በማድረግ አባይን ተሻግረው ወደ አዲስ አበባ ገሰገሱ። አዲስ አበባ ከተማ ደርሰው ጥቂት በአየር ላይ በአዲስ አበባ ከተማ ሲደነቁ ቆዩና የፍቅር ሜዳዋ ሽሮ ሜዳ የት አካባቢ እንደሆነ ሲያስሱ ቆይተው አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ አካባቢ ሀገሬ መንኮራኩራቸውን አሳረፉ። በአካባቢ የነበሩ ሰዎችን ሲጠይቁ ሽሮ ሜዳ እንዳረፉና ሊሄዱ ያሰቡበት ቦታ በጣም ቅርብ እንደሆነ አስረዷቸው። አይወይ የሰማይ ላይ በራሪ መንኮራኩራቸውን ወደ ባጃጅ ቀይሮ ከአዲስ አበባ ዩኒቨርሲቲ ሽቅብ ወደ እንጦጦ ማርያም አቅጣጫ በዝግታ እያሽከረከረ ተጓዙ። የፍቅር ሜዳ የኢትዮጵያዊነት ሰገነት የአብሮነት ማማ በሆነችው ሽሮ ሜዳ አድርገው አይወይ ያሰበበት ቦታ ደረሱ። እንጦጦና አካባቢው አንዳች ምታታዊ የጉም መቀነቱን ተጎናጽፎ በነፋሻማው አየሩ የተለመደ ያልሞቀም ያልቀዘቀዘም ዑደቱን ያስተጋባል። እታለሜ የለበሰችውን በፍታ ድርብ ቀሚስ እያስተካከለች አስጎበኝሻለሁ ያላት ቦታ ምን ሊሆን እንደሚችል ለብቻዋ እያብሰለሰለች አይወይ ደግሞ ሊያስጎበኛት የፈለገውን ሕያው ቦታና ግሩም የደግነት ተምሳሌት ተቋም እንዴት ብሎ እንደሚነግራት እያሰበ ነበር። ሽሮ ሜዳ የእናት ጓዳ የሚለው መጽሐፍ ክፍል 4 የተጠናቀቀው። አይወይና ታለሜ በቀጣይ የት ይከሰቱ ይሆን?